ማሜ አንተ ማርያም መሆኗን አሳየኝና አንተ አሳየኝም አላሳየኝም እኔ ግን እስራኤል መሆኗን አሳያለሁ። ግን አንተ ማርያም ነች ብለህ ስትል ማርያም መሆኗን ክፍሉን ከቁጥር 1 ጀምሮ እስከ 17 ቁጥር ድረስ ያለውን አንብበህ ወይም ደግሞ ባታነበውም ሐሳቡ ላይ ማውራት ትችላለህ። ብዙ ጊዜ ስላነበብከው እኛም ስላነበብነው የሚከታተልን ሰው ካለ ራዕይ መጽሐፍትን እዛው ማየት ይችላል ምዕራፍ 12። አንተ ግን አሁን ትርጓሜውን ሴቲቱ ማን እንደሆነች ፀሐይ፣ ጨረቃ፣ ከዋክብት፣ ዘንዶ፣ 10 ቀንዶች፣ 7 ራሶች፣ ጅራቱ፣ ሲሶ፣ ለሴቲቱ የተሰጣት የንስር ክንፍ፣ የሸሸችበት የበረሃ ስፍራ፣ ዘመኑ ይሄን ሁሉ አይ ሰዓቴን እየተጠቀምክብኝ ነው። እሺ ሰዓቴን አትጠቀምብኝና እሰጥሃለሁ ልሰጥህ ነው ወዳጄ። ይሄንን ሁሉ በትንታኔ ማርያም መሆኗን አሳየ። ከዛ እኛ ደግሞ እስራኤል መሆኗን ደግሞ እኔ በኋላ አሳያለሁ። ስለዚህ ገና ደቂቃህን አልጀመርከውም። እኔ እያወራሁብህ 56 ነው። ስንት ደቂቃ ልስጥ በአንተ? 10 ደቂቃ ወይ 5 ደቂቃ ትፈልጋለህ? ችግር የለውም። እሺ 5 ደቂቃ ይበቃኛል ይመስለኛል። 5 እሺ። አሁን ከ57 ነው አቁም ስለ 57 ነው። ከ8 ሰዓት ከ3 ደቂቃ ላቁመሽ ችግር የለውም። ያ ከ8 ከ5 ራቁ 2 ደቂቃ በሆንሽ ሰጠው ተጨማሪ ማለት ነው 7 ደቂቃ ማለት ነው። ቀጥ እሺ አሁን እዚህ ጋር 3 ነገሮች እኔ ቦልዶ ነው ይታዩኛል። ራዕየ ዮሐንስ ቅዱስ ዮሐንስ 3 ነገሮችን አንደኛው ሴቲቱ የሚለው ነገር፣ ሁለተኛው የተወለደው ወንድ ልጅ የተወለደው ወንድ ልጅና በሶስተኛ ደረጃ ዘንዶ የሚለው ነገር ቦልዶ ነው ይታየኛል። አሁን መጎናጸፏን ምናምን የሚለው ነገር ታላቅ ምልክት በሰማይ ታየ፣ ፀሐይን የተጎናጸፈች ጨረቃንም ከእግሯ በታች። እነዚህ ፀሐይ፣ ጨረቃ፣ ከዋክብት ከሚሉት በላይ እነዚህ 3 ነገሮች ቦልዶ ነው ይታየኛል። የዘንዶ ስራ በሴቲቱ ሲከናወን የነበረው ስራ፣ ሴቲቱ ማንን እንደወለደች የወለደችው ወንድ ልጅ ግልጽ ነው፣ በግልጽ ያስቀምጠዋል። እኔ ማርያም ናት ብዬ ልከራከር ወይንም ወደዛ ሐሳብ ሊወስደኝና ይሄን ሐሳብ የገዛኝ ቦታ ምንድነው? አንዳንድ ነገሮችን ላንሳለ። ይህች ሴት አሕዛብን ሁሉ በብረት በትር የሚገዛቸውን ወንድ ልጅ የወለደች ናት። ይህ ወንድ ልጅ ማን ነው ስል ወንድ ልጅን ክርስቶስ አድርጌ ነው ማስበው። ወደ እግዚአብሔር ወደ ዙፋኑ የተነጠቀ ወንድ ልጅ ኢየሱስ ክርስቶስ ከሆነ ይህንን ወንድ ልጅ ደግሞ የወለደች በመጽሐፍ ቅዱስ ክርስቶስን የወለደች ብቸኛዋ ሴት ቅድስት ድንግል ማርያም ናት። ከዛ አንፃር ቅድስት ድንግል ማርያም ናት ብዬ ወስኛለሁ። አንደኛው እንትን ማለት ነው። እና አንተ ሐሳብ እስራኤል አሁን ይሄንን ካልኩኝ ዘንዳ እስራኤል ወይም ሀገር የማይሆንበትን ሄሎ ይሰማል? ወንድም አለም ትሰማለህ? ቀጥል። ኦኬ የተሰማው ነው። ትሰማለህ? ቀጥል። እሺ አይ ሆስቴጁ ስለጠፋብኝ ነውና የማይሆንበትን አመንኪዮ ደግሞ ላንሳ። አሁን እስራኤል የማይሆንበትን አመንኪዮ ታነሳለህ። ይህች ሴት ወደ በረሃ ሸሸች ይላል። ወደ በረሃ ሸሸች ሲል እስራኤል ወደ በረሃ ልትሸሽበት ወይንም የምትሸሽ ሀገር ከሆነ ቦታ ወደ ሆነ ቦታ አይሸሽም፣ በተአምርም አይሆንም። ይሄ ነገር የትም የመጽሐፍ ቅዱስ ክፍል ሊያሳየን አይችልም። ቅድስት ድንግል ማርያም ግን ክርስቶስን በወቅቱ የነበረው ንጉሥ ሄሮድስ ሲፈልገው ክርስቶስን ይዛ ወደ በረሃ እንደሸሸች የማቴዎስ ወንጌል ላይ በግልጽ ያስረዳል። ይሄ ሁላችሁ የምታውቁት ነው። ጥቅሱን ማንም ሰው ማጋራት ይችላል፣ እዚህ ላይ ዲስፕሌይ ማድረግ ይችላል። ስለዚህ ከዚህ አንፃር ወደ በረሃ የሚሸሽ እስራኤል የሚባል ሀገር እንደሌለ ነው። ሀገር ከአንድ ቦታ ወደ ሌላ ቦታ አይሄድም። ሌላው ደግሞ እዚሁ ምዕራፍ ላይ ምን ይለናል መሰለ? ክንፍ እንደተሰጣት ገብቷል። ከዘንዶ ጋር ባላት ፍጥጫ እሱን የምታመልጥበት ክንፍ እንደተሰጣት ይናገራል እና መብረር እንደቻለች። የትኛውም እስራኤል ደግሞ ሀገር ክንፍ ተሰጥቶት ይበራል ምናምን የሚባል አመንኪዮ አያስኬድም ለሀገር። ለአንዲት ሴት ግን ያስኬዳል። አንዲት ሴት ታላቅ የሆነ የታላቁ የንስር ክንፍ ከተሰጣት
እንደምትበር ግልጽ ነው። መብረር ትችላለች። ሌላው ደግሞ ሀገር የሚሆንበት ወይም እስራኤል የማይሆንበት ሌላው አመንኪዮ ላቅርብልህ። ምን ይላል መሰለ ወደ መጨረሻው 13 ላይ ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ክርስቶስ ምስክር ያላቸውን የቀሩትን ልጆቿን ይላል። አሁን የቀሩትን ልጆቿን ይላል። ከማን የቀሩትን? ስለ ሰው ነው። ማን ነው የሚያወራው? ስለ ሀገር ሳይሆን ቅድስት ድንግል ማርያም አለች፣ የእሷ ልጆች አሉ። ስለዚህ እሷን ማሸነፍ ሲያቅተው ወደ ተቀሩት ልጆች እንደመጣና አሁን ስለ ሰዎች እያወራ ነው። ስለ ሀገር በተአምር እንደማያወራ ይሄኛው አመንኪዮ ሌላኛው አመንኪዮ ነው። በመጨረሻ አንድ ነገር ልጨምርልህ። ምድሪቱም ሴቲቱን ረዳቻት ይላል። አየህ፣ እስራኤል ምድሪቱም ይላል። እስራኤል ካልክ ምድሪቱ እስራኤል ልትሆን ትችላለች ብለህ ምድር ብለህ በእስራኤልን በምድር ልትወስድ ትችላለህ። ሴት ምድርና ሴት ተብሎ በግልጽ ተቀምጧል። እዚህ 15 ላይ 16 ላይ ስታነበው ምድሪቱም ሴቲቱን ረዳቻት። ምድርና ሴት ገብቷል። ሀገር ነው የምትል ከሆነ ሀገርና ሴት ለብቻውን ደግሞ በአንድ በስነ ስርዓት ራዩ ለዩት ያስቀምጥልናል። ይሄ በተአምር ምድሪቱም ሴቲቱን ረዳቻት። ምድር ነው፣ ግልጽ ነው። ወይ ሀገርም ሊሆን ይችላል። ግን የትኛውም ምድር ተብሎ ይጠራል። ሴቲቱ የምትባለው ደግሞ የሆነ ግለሰብ እንደሆነ በቃ ሰው እንደሆነ በስነ ስርዓት ሴት ልጅ ከሰውም ሴት እንደሆነ ያስረዳል። ያቺ ሴት ደግሞ ቅድም እንደመጣውልህ አሕዛብን በብረት በትር የቀጠቀጠውን ክርስቶስን የወለደች እርሱም ወደ ዙፋኑ ወደ አባቱ ወደ እግዚአብሔር የተነጠቀ መሆኑን ራዕየ ዮሐንስ በስነ ስርዓት ያስረዳል። ከዚህ አመንኪዮ የተነሳ እኔ ድንግል ማርያም ናት ብዬ ወስዳለሁኝ። አይደለችም የሚባል ከሆነ እነዚህ ጥያቄዎች ሊመለሱ ግድ ነው። ሀገር እስራኤል የምትባል ሀገር ወደ በረሃ መች ነው የሸሸችው? ሀገርስ መሸሽ ይችላል ወይ? ይንቀሳቀሳል? ወደ በረሃ እንደሸሸች በግልጽ ያስታውቃል። ክንፍ እንደተሰጣትና እንደበረረች በግልጽ ያስታውቃል። ወንድ ልጅ እንደወለደች በግልጽ ያስታውቃል። የተነጠቀውን ወንድ ልጅ ማለት ወደ አባቱ ወደ ዙፋኑ ምድሪቱ ይላል። ምድሪቱ ሴቲቱን ረዳቻት ሲል ምድር ሀገር ብለህ ብትወስድ ሴት የሚለው ግን ሰው መሆኑ በግልጽ ነው። ሰው የሚለውን ያስረዳል። ሴት እያለ በጣም አጉልቶ ያሳየዋል። ሴት እያለ ስለ ሀገር ምንም ነገር ወይንም እስራኤል ስለሚባል ሀገር ምንም ነገር የሚናገረው ነገር እንደሌለ ያው አሁን ከተናገርኩት አንፃር በማስረጃ ያስደገፍኩ ይመስለኛል። አንተን ደግሞ ላዳምጠ እኔ ይበቃኛል። እሺ፣ ደቂቃህን ከ3 ነው አክብረህ የጨረስከው፣ 5 ደቂቃ ማለት ነው። እግዚአብሔር ይስጥልን። አይ ቲንክ ወንድሞች የምትቀድሙ ካላችሁ ብዙ ጊዜ ስለተናገርኩበት ለእናንተ ድል ለመስጠት ምናልባት ዝም ብዬ ቁጭ እንዳላረጋችሁ። አቤላ ጆ ግን እስራኤል ወይስ እኔ ልቀጥል? እኔ ልቀጥልና ከዛ ትጨምርለታለህ የሚጨምር ሀሳብ ካለ። እንግዲህ እሱ ሀገር ወደ በረሃ ትሸሽም እያለ ነው። ሀገር የሚለው ሀሳብ መሬት የቆዳ መሬት እንዳልሆነ ሀገር ህዝብ እንደሆነ ህዝብም ደግሞ እንደሚሰደድ የገባው አልመሰለኝም። ሴቲቱ ክንፍ አወጣች ይላል። ሀገር ክንፍ አታወጣም ብሏል። አሁንም ሀገር ተራራ፣ ወንዝ፣ ሸለቆ ነው የመሰለው ወንድማችን። በተፈጥሮ ከሄድንም ሰውም ክንፍ አያወጣም፣ ግለሰብም ክንፍ አያወጣም። የሚያወራው ስለ ህዝብ እንደሆነ እንዲታወቅ ያስፈልጋል። ይሄ ነገር የሚናገረው ዮሐንስ ራዕይ ምዕራፍ 12 ከቁጥር 1 ጀምሮ ታላቅና አስደናቂ ምልክት ታየ ይላል። በምዕራፍ 12 ላይ ይሄ የታየው ምልክት በእግዚአብሔርና በሰይጣን መካከል የተደረገን 4 ታላላቅ ግጭቶች እዚህ መጽሐፍ ላይ እንዳሉ ማስተዋል ያስፈልገናል። 4 ታላላቅ ግጭቶች ተከስተዋል በዚሁ መጽሐፍ ውስጥ ማለት ነው። በሰይጣንና በክርስቶስ በመቤዠት ስራው ላይ ያሳየውን ተቃውሞ ከ1 እስከ 5 ባለው ሐሳብ ላይ መረዳት እንችላለን። በእስራኤልና በአማኞች መካከልም ያለ ግጭት ተከስቷል። እዚሁ ራዕይ መጽሐፍ ላይ በሰማይ ከሰይጣን ጋር የተደረገም ደግሞ ጦርነት እንዳለ
በሰይጣንና በአማኞች መካከልም ደግሞ የተፈጠረ ግጭት አለ። ከነዚህ 4 ጦርነቶች መካከል ሰይጣን ከእስራኤል ሕዝብ ጋር ያደረገውም ደግሞ ጦርነት እንዳለ በዚህ በራዕይ መጽሐፍ ላይ መረዳት እንችላለን። ይህች ሴት እስራኤልን ታመለክታለች። መሲሁ ማለትም ክርስቶስ ሕፃን ሆኖ ተወልዷል። አሁን እንደ አንድ ግለሰብ እንደ አንድ ሴት ስለተጠቀሰች እስራኤል የማይመስላቸው ሰዎች አሉ። መሲሁ የተገኘው ከእስራኤል እንደሆነ ከእሴይ ስር ቁጥቋጦ እንደሚያቆጠቁጥ ደግሞ በዳዊት ዙፋን የሚቀመጥ ወንድ ልጅ እንደሚወለድ መጽሐፍ ይናገራል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ይላል። ይሄ ወንድ ልጅ የተሰጠን ከእስራኤል ወገን ነው። ማርያምም እስራኤላዊ መሆኗ ሳይረሳ ማለት ነው። ይሄንን ሐሳብ ይሄ ወንድ ልጅ ማለትም ክርስቶስ ኢየሱስ መወለዱን የሚያመለክት ነው። ወንዱ ልጅ ተብሎ የተጠቀሰው መሲሁ ነው። መሲሁ ደግሞ ከእስራኤል የተገኘ እንደሆነ መጥቀስ አያዳግተንም። በተለይ በነቢያት መጽሐፍ ላይ እስራኤልን እንደ እናት እንደ ሴት በተለያዩ ክፍሎች ተጠቅሳለች። በእርሷ በኩል ነው። እሺ፣ በእስራኤል በኩል ማለት ነው። ይህ የሚታየው በሕፃኑ መወለድ ብቻ ሳይሆን በፀሐይና በጨረቃ መጠቀሳቸው ነው። ትዝ የሚላችሁ ከሆነ ዘፍጥረት 37 ከ9 እስከ 11 ያለው ህልም አለ። በተለይ የዮሴፍ ህልም ማለት ነው። 11ዱ ከዋክብት ጨረቃና ፀሐይ ሲሰግዱልኝ ተመለከትኩ ብሎ ስለ እስራኤል ስለ ያዕቆብና ደግሞ በያዕቆብ ውስጥ ስላሉት 12ቱ ነገዶች መጽሐፍ ቅዱስ ይናገራል። ስለዚህ የከዋክብቱን ፍቺ የምናደርገው 12ቱ የእስራኤል ነገዶች ነው። ልክ የማርያም ስዕል ላይ 12 ኮከብ ተደርጎ እናያለን። ማርያም በየትኛውም በኩል 12 ኮከብ ሊደረግላት የሚችል እናት አይደለችም። መጽሐፍ ቅዱስ ግን እስራኤል የሚባሉትን ነገዶች ሲነግረን 12 ነገዶችን እንዳሉት ይነግረናል። እነዚህ 12 ከዋክብት በጭንቅላቷ ዙሪያ ላይ እንደ አክሊል ያደረገች ደግሞ ጨረቃና ፀሐይ ከእግሮቿ በታች ያሉ መሆኗ እስራኤል መሆኗን የሚያመለክት መሆኑ በግልጽ ማየት እንችላለን። 12ቱ ነገዶች ስለሆኑ ማለት ነው። ሌላው የሚታየው መጽሐፉ ላይ ወንድማችን እንዳለው ቀይ ዘንዶ ነው። ይህም ዘንዶ ደግሞ ሰይጣን መሆኑ ግልጽ ነው። ከታች ሚካኤልና መላእክቱ ዘንዶን ተዋጉት ሲለን ሰይጣን መሆኑን በትክክል ይነግረናል። ይሄ ዘንዶ የከዋክብቱን 1/3 ይዞ ወደቀ ደግሞ ይለናል። ከዚህ በፊት ሲሶ የሚያክሉትን መላእክት ይዞ ስለመውደቁ ሰይጣን የመላእክትን ቅዱሳን መላእክትን ከእርሱ ጋር አስተባብሮ የእግዚአብሔር ላይ አምጾ መውረዱን የሚያመለክት የመጽሐፍ ቅዱስ ሐሳብ ነው። ከዛ የሚጠቀስ ደግሞ ዘመን አለ። ሴቲቱ 1260 ቀን እንክብካቤ እንዲደረግላት በእግዚአብሔር ወደ ተዘጋጀ ስፍራ ወደ በረሃ ሸሸች ይላል። 1260 ቀን 1260 ቀን ስንት ነው? ስንት ዓመት ማለት ነው? ኤርሚዬችን ተባበረኝ። ስንት ዓመት ማለት ነው? 3 ዓመት ከ6 ወር 42 ወር ማለት ነው። 3 ዓመት ከ6 ወር 42 ወር። ስለዚህ አሁን ራእዩ ገና የሚፈጸም ወደፊት ያለ ትንቢትን የሚያመለክት ሲሆን ማርያም እንኳን ይሄንን ራእይ በተፈጸመ ጊዜ ኢየሱስን ወልዳ አድርጓል። ኦልሬዲ ኢየሱስ ክርስቶስ ወልዳው የድህነት ስራውን በመስቀል ላይ ፈጽሞ አድርጓል። ስለዚህ ይሄ የራእይ መጽሐፍ የተጻፈው ወደፊት ስለሚፈጸም ትንቢት እንደሆነ ማወቅና ማስተዋሉ እጅግ አስፈላጊ ጉዳይ ነው። ማርያም እንዳልሆነች እንድንመለከት ማለት ነው። ስለዚህ 300 ወደ 300 ከመንፈቅ ያላችሁት ዓመትን ያክል ማርያም በበረሃ አልተሰደደች። እውነቱን ለመናገር ማርያም የተሰደደችበትን ጊዜ ማጥናት ካስፈለገን መጽሐፍ ቅዱስ ላይ ያንን ያህል ጊዜ እንዳልተሰደደች ለማወቅ ምንም የሚያዳግተን ነገር የለም። ስለዚህ አሁን ለምንድን ነው እስራኤል ነው ያላችሁት ካላችሁን፣ እስራኤል የመጨረሻውን ጦርነት ከዘንዶ ጋር እንደሚዋጋ በምዕራፍ 13 ላይ ይነግረናል።
ይህም ደግሞ ከቤተ ክርስቲያን መነጠቅ ጋር ተያይዞ እስራኤላውያን ኢየሱስ ክርስቶስን እንደሚያምኑት በትንቢት መጽሐፍ ላይ በትክክል ተጽፎ ተጠቅሶ እናገኛለን። አሁን ላይ መሲሁ አልመጣም ብለው የሚከራከሩት እነዚህ እስራኤላውያን ነገና ከነገ ወዲያው ከቤተ ክርስቲያን መነጠቅ በኋላ ከዘንዶ ጋር የሚዋጉት ከሐሰተኛው ከክርስቶስ መሲህ ጋር ጦርነት የሚገጥሙት ስለ ክርስቶስ መከራ የሚቀበሉት እነሱ እንደሆኑ ለማረጋገጥ ምንም የሚያዳግት ነገር የለም። ስለዚህ ማርያምነት ለማለት ማርያም 12 የእስራኤል ነገዶችን የምትወክል አይደለችም። 12 የእስራኤል ነገዶች የእስራኤል ናት 12ቱ ነገዶችን የምትይዘው። ጨረቃና ፀሐይንም የምትወክለው እቺው እስራኤል ናት። ወንድ ልጅ ወለደ የሚለውን ሐሳብ ከማርያም ጋር ለመስፋት መሞከር ትክክል ያልሆነው ኢየሱስ ከማርያም ብቻ ሳይሆን ማርያምን ኢየሱስም ከእስራኤል የተገኙ እንደሆኑ ማስተዋሉ ሮሜ ምዕራፍ 9ን ስናነብ ክርስቶስ በስጋ ከእስራኤል ነው ይለናል። ክርስቶስ በስጋ ከምንድን ነው? ከእስራኤል ነው። አዎ ከማርያም ነው የተወለደው። ማርያምም ግን በስጋ ከእስራኤል ወገን መሆኗን መርሳት የለብንም። ስለዚህ እንደ ሴት እንደ አንድ አካል መቆጠሯ ማርያምን የሚያመለክት መስሎ የሚታየን ሰዎች ይሄ አካል የሚገልጸው በትክክል ለእስራኤል መሆኑን መረዳት ያስፈልገናል። ተባረክልኝ። እሺ አቤላ፣ ጌታ እግዚአብሔር ይባርክህ። ጥሩ ነው ያስቀመጥከው። እንግዲህ ወንድሜ አቤላ በተናገረው ላይ እኔም ልጨምር። ለሌሎች ወንድሞች ጊዜ ብሰጥ ደስ ባለኝ፣ ግን እንዳይንዛዛና ምናልባትም ቀጥል አንተ ጊዜ እንዳንፈጅ እኔው ልቀጥል ከትልቅ ይቅርታ። እሺ ዲያቆን ተስፋዬ፣ እኔ አንድ ጥያቄ ብቻ ነው የምጠይቀው፣ ከዛን አንተ ታብራራዋለህ። ኤርሚ ቅድም ወንድማችን ለማርያም የሚል ጥቅስ ጠቀሰና ይሄውም የተሰደደችበት የሚል ሐሳብ ይዞ ተነሳ። እንግዲህ በማቴዎስ ወንጌል ላይ እንደምንመለከተው መልአኩ ገብርኤል ዮሴፍ ተገልጦለት እናቱንና ሕፃኑን ይዘው ወደ ግብፅ ሽሽ ነው ያለው። እዚህ ራዕየ ዮሐንስ 12 ላይ ያለው ግን አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች፣ ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ ይላል። ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ስለዚህ ቅድም ወንድማችን ጥያቄና መልስ ካነሱ ሐሳብ ጋር አይጋጭም ወይ? ጥሩ ነው። ይሄንን ቢያዩ መልካም ነው። ጥሩ ጥያቄ ነው፣ ሊጠየቅም የሚገባ ነገር ነው። እንግዲህ ይሄን ክፍል ራዕይ መጽሐፍ ምዕራፍ 12ን ማርያም ነች ብሎ የሚል ኦርቶዶክሳዊ ወገን ካለ እኔ ከ17ቱ ቁጥር ውስጥ ትንሽ ካሳነስኩት 17 ጥያቄ አለኝ። ካበዛሁት ወደ 25 የሚሆኑ ጥያቄዎች አሉኝ። እነሱን ሁሉ መመለስ አለበት። ልክ እንደዚህ ሁሉ እኔ ደግሞ እስራኤል ነች እኛ ደግሞ እስራኤል ነች ብለን ስንል እነሱ ደግሞ የሚጠይቁትን ጥያቄ የትኛውንም ጥያቄ መጠየቅ ይችላሉ። እና ምናልባት ወንድማችን በኋላ ጥያቄና መልስ ይኖረናል። ግን መግቢያ ላይ እንደተናገርከው ማርያም መሆኗን አላሳየህን ያልከው እስራኤል አለመሆኗን እየተቃወምክ ነበር ትናገር የነበረው እንጂ ማርያም መሆኗን ፍንትው አድርገህ አላሳየህን። በቅድመ ተከተል ጠብቀህ አላሳየህንም። እኔ ግን ፈጠን ብዬ ልናገር። እሺ፣ ታላቅ ምልክት በሰማይ ታየ፣ ፀሐይን ተጎናጽፋች፣ ጨረቃ ከእግሮቿ በታች ያላት፣ በራሷም ላይ 12 የከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። እርሷም ጸንሳ ምጥ ተይዛ ልትወልድ ተጨንቃ ጮኸች ይላል። አሁን እንግዲህ ቁጥር 1 ነው ያነበብኩት እስካሁን። ስለዚህ አሁን በዚህ በቁጥር 1 ውስጥ ሊጠየቅ የሚገባ ነገር 12 ከዋክብት ሴቲቱ አለች፣ 12ቱ ከዋክብት አሉ፣ ፀሐይ አለ፣ ጨረቃ አለች። የሴቲቱ ደግሞ ምጥ መያዝና ጭንቀት አለ። አሁን በመጀመሪያ የኦርቶዶክሳውያንን ትምህርት አፈር ከደቼ የሚያስገጣውን ትርጓሜ ልንገራችሁ፣ ወይ ዜሮ የሚያስገባባቸው ምንድነው ስትሉ እዚህ ጋር ያለችዋ ሴት ልትወልድ ምጥ ተይዛ ተጨንቃ ጮኸች ይላል። ይሄ ትምህርት ደግሞ በኦርቶዶክስ ቤተክርስቲያን ማርያም ናት ነው ብለው የሚሉት ራዕይ መጽሐፍ ምዕራፍ 12 ያዙልኝ ወንድሞቼ፣ ሪከርድ አድርጉ። እሺ ሪከርድ አድርጉና ከፈለጋችሁ ዩቲዩብ ላይ አስቀምጡት። በትክክል ሪከርድ አድርጉት። እሺ ኦኬ፣ ልብ ብላችሁ
ማርያም አይደለችም። ማርያም ነች ብሎ የሚል ኦርቶዶክስ ከዚህ መጀመር አለበት። ከምን ሴቲቱ ምጥ ይዟት ተጨንቃ ልትወልድ ጮኸች ይችላል። የራዕይ መጽሐፍ ምዕራፍ 12 ማርያም ነች ብለው ካሉ ማርያም ምጥ ይዟት ተጨንቃ ጮኻለች። ይሄ ደግሞ በኦርቶዶክስ ቤተክርስቲያን አስተምሮት የሚታመን አይደለም። በራዕይ መጽሐፍ በታምረ ማርያም ላይ ማርያም ያለ ምጥ ወልጃለሁ ብለዋለች። ጣር ምጥ አልያዛትም ብለዋል እነሱ። ያለ ጥር ያለ ጣር ያለ ጭንቀት ያለ ምጥ ነው የወለድኩ ተብሎ በታምረ ማርያም ላይ ግልጥ ሆኖ ተጽፏል። እደግመዋለሁ፣ ይሄን ክፍል ደግሞም እሰልሰዋለሁ ደስ እያለኝ ማለት ነው። በመጀመሪያ ማርያም አለመሆኗን ከሚያፈርስባቸው እዚህ ጋር ማርያም ነች ብለው ሲሉ ሌላ ትምህርታቸውን ይንድባቸዋል። እንግዲህ እቺ ሴትዮ እዚህ ራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ሴት ተብላ የተጠቀሰችዋ ተጨንቃ ምጥ ተይዛ ተጨንቃ ልትወልድ ጮኸች ነው የሚለው። በኦርቶዶክስ ቤተክርስቲያን ደግሞ ማርያም ምጥ ተይዛ ተጨንቃ ልትወልድ አልጮኸችም ይላል። ታምረ ማርያም ታያለው አይደለ? አዎ ታምረ ማርያም ላይ ማርያም ምጥ አልያዛትም፣ ያለ ጣር ነው የወለደችው፣ ያለ ጭንቅ ነው የወለደችው ብሎ ይላል። ታምረ ማርያም ላይ ያለ ምጥና ያለ ጣር ያለ ጭንቅ የወለደችው ማርያም ከሆነች እሰየው እሺ። ራዕይ ዮሐንስ ላይ ያለችዋ ደግሞ አሁን በራዕይ መጽሐፍ ምዕራፍ 12 ላይ ያለችዋ ማርያም ነች ብለው ካሉን እያሉንም ነው። እቺ ደግሞ ተጨንቃ ጮኸች ይላል። ያለ ጭንቅና ያለ